ስንቶቻችሁ ናችሁ እስቲ ዩቲዩብ ለመጀመር አስባችሁ ፒሲ ወይ ካሜራ ወይ ማይክ የለኝም ብላችሁ የቷችሁት? አንተ ወይስ አንተ? አይ አንተኛ አይዞህ በቃ ወንድሜ በሰዓቱ ደርሼልሃለሁ። እና ይሄ ቪዲዮ ዩቲዩበሮችና ዩቲዩብ ለመጀመር ያሰባችሁ ሰዎች ካመለጣችሁ ይሄ ሁሉ ድካሜ ገደል ገባ ማለት ነው። እኔ ግን ተጠያቂ አይደለሁም። ስለዚህ ዛሬ እኔ ወንድማችሁ በዚች የተመታች የ2016 ሞዴል በሆነች ስታኳማ ሳምሰንግ J7 ስልኬ ብዙ ቪዲዮችን ስሰራ የተጠቀምኩባቸውንና እንደኔ በስልካቸው የሚሰሩ ብዙ ዩቲዩበሮች የሚስማሙበት ማንንም ያልነገራችሁን ያበዱና ችግሮቻችንን ሲጣርገው የሚገድሉ አሪፍ አፖችና ዌብሳይቶችን ከሀሳብ ማመንጨት እና ስክሪፕት ከመጻፍ ጀምሮ ድምጽ ለመቅዳት ቪዲዮአችንን አሳምረን ኤዲት ለማድረግ ተምብኔል ለመስራትና ቪዲዮ ጭነን ቻናላችንን ለማስተካከልና በፍጥነት ለማሳደግ የሚረዱንን አፖችና ዌብሳይቶች በእነዚህ በነገርኳችሁ 5 ስቴፖች ለእያንዳንዱ ስራ ይጠቅማቸዋል ያልኳቸው እና እንደኔ በተግባር የተጠቀሙበት ሰዎች አሪፍ አስተያየት የሰጧቸው እና ምርጥ የሆኑትን አፖችንና ዌብሳይቶችን ይዤላችሁ መጥቻለሁ እና እንኳን ደስ አላችሁ። አሉ የተባሉትን ወሳኝ ብዬ የመረጥኳቸውን አፕሊኬሽኖችና ቴሌግራም ላይ አስቀምጬላችኋለሁ። የቴሌግራም ቻናል ሊንክ ዲስክሪፕሽን ላይ አለላችሁ። ገባ እያላችሁ ውሰዱ። የዌብሳይቶቹም ሊንክ ዲስክሪፕሽን ላይ አለላችሁ። ስለዚህ አሁንኑ ወደ ቪዲዮ። ያው መጀመሪያ ከሁሉም በፊት አይዲያ ያስፈልገናል። ስለዚህ በሰዓቱ በመታየት ላይ ያሉ ምርጥ አይዲያዎችን ከሚያቀርቡልን ዌብሳይቶች መካከል የመጀመሪያው ጉግል ትሬንድስ ዌብሳይት ነው። በዚህ ዌብሳይት ውስጥ በዩቲዩብ ላይም ሆነ በጉግል ላይ እስከፈለጋችሁት ወደ ኋላ እስከ ላስት 24 hour እስከ ላስት 7 days እስከ ወር ምናምን እየመለሳችሁ በፈለጋችሁት ካታጎሪ ብዙ ሰው ሰርች ያደርጋቸው ያሉትን ርዕሶች ያለ ምንም ክፍያ ያሳያችኋል። ስለዚህ ከነዚህ ብዙ ሰርች እየተደረጉ ካሉት ነገሮች ውስጥ ከናንተ ልጅ ጋር የሚጣጣም አይዲያ በቀላሉ ማግኘት ትችላላችሁ። አሁን ምርጥ ሐሳብ ስላገኘን የግድ በሱ ዙሪያ የሚገርም ስክሪፕት መጻፍ አለብን። ስለዚህ ስክሪፕት ለመጻፍ እኔ የምመክራችሁ ChatGPT ነው። ግን ስክሪፕት ለመጻፍ የሚጠቅሙ የተለያዩ ዌብሳይቶች አሉ። ነገር ግን ከሁሉም የተሻለ ግልጽና በሰዓቱ የተሻለ እይታ ባለው ቪዲዮ መሰረት በአማርኛ ጠይቃችሁትን በአማርኛ የሚመልስላችሁ ከሌሎች ቻትቦቶችም የተሻለው ምርጡ ChatGPT ነው። ChatGPTን በአፕን በዌብሳይትን በፈለጋችሁት ተጠቀሙበት። ስለዚህ አሁን ሐሳብ አመንጭተን በሱ ዙሪያ አሪፍ ስክሪፕት አጻጻፍ አይተናል። ስለዚህ ከስክሪፕታችን ቀጥሎ ደግሞ አሪፍ ድምጽ ለምንም ማይክ በስልካችን ብቻ መቅዳት ይጠበቅብናል። ስለዚህ እኔ ድምጽ ለመቅዳት የመረጥኩላችሁ አፕ ቦልዲዮን ይባላል። ይህ አፕ ከሌሎች የሚለይባቸው ዋና ምክንያቶች አንዱ ድምጽ ስትቀዱ በራሱ ባክግራውንድ ላይ ያለ ድምጾችን አያስገባም። ድምጽን በንፋሳማ ቦታ ላይ ብትቀዱ ራሱ ከሌሎች በተሻለ ድምጻችሁ ነጥሎ በመሆን አቅም አለው። ሲቀጥል ደግሞ ከቀዳችሁ በኋላ ኢንሃንስ የሚለውን በመንካት ጥራት ያለውና ትክክለኛ ድምጻችሁን መቅዳት የምትችሉበት አፕ ነው። ቴሌግራም ቻናል ላይ ያለላችሁ ገብታችሁ አውርዱት። እሺ አሁን ድምጻችንን በአሪፍ ጥራት ከቀዳን በኋላ አጋጣሚ ማቀናበር ብትፈልጉ ራሱ በቦልዲዮን በአፕሊኬሽን እና በሁሉም የቪዲዮ ኤዲቲንግ አፖች ኤዲት ስታደርጉ ማቀናበር ትችላላችሁ። ነገር ግን ታቀናብሩ አልመክራችሁ። አሪፍ አድርጋችሁ በጥራት ከቀዳችሁት በቂ ነው። ዝም ብላችሁ ስታነቡ የተንተባቸባችሁትን እና ዝም ያላችሁበትን ብቻ ቆራርጣችሁ አውጡት። አሁን ደግሞ ያበደና ጥራት ያለው ድምጽ ቀርታችኋል። ስለዚህ ድምጻችንን ወደ ቪዲዮ መቀየር ይኖርብናል። ስለዚህ ኤዲት ማድረግ ከመጀመራችን በፊት የግድ አንዳንድ ኮፒራይት ነፃ የሆኑ ስቶክ ቪዲዮ ያስፈልገናል። ስለዚህ እንደነ ፒክሰልስ፣ ፒክሳቤ፣ ቪዲዮ ቮል ሊንካቸውን ከስር ዲስክሪፕሽን ላይ አለላችሁና እንደነዚህ ከመሳሰሉ ዌብሳይቶች የፈለጋችሁትን HD ጥራት ያላቸው ቪዲዮዎች በነፃ ማውረድ እንችላለን። በመቀጠል ኤዲት ማድረግ ይጠበቅብናል። ስለዚህ አሉ ከተባሉትና በስልክ ለመጠቀም ምቹና ምርጡ አፕ ካፕከት ነው። ካፕከት ረጃጅምና ሾርት ቪዲዮዎችን ለመስራት ለተሻለ ጥራትና ለሚያማምሩ ኢፌክቶች ካፕከት ተመራጭ ነው። ሌላው 3D ቪዲዮ መስራት ለምትፈልጉ አላይት ሞሽንን መጠቀም ትችላላችሁ። ሌላው ደግሞ ለኔ የሚመቸኝና የዩቲዩብ ቪዲዮዎችን የማቀናብርበት አፕ ካይን ማስተር ነው። በዚህ አፕ አሪፍ ጥራት ያላቸውን ቪዲዮዎችና የተለያዩ ኢፌክቶችን ከፈለጋችሁ እኔ ካይን ማስተርን እንድትጠቀሙ መክራችኋለሁ። እነዚህን ሁለት አፖች ከወተርማርክ ነፃ የሆኑትን ቴሌግራም ላይ አስቀምጬላችኋለሁ። ገብታችሁ አውርዷቸው። ስለዚህ አሁን በነገርኳችሁ አፖች ተጠቅማችሁ አንድ አሪፍ ቪዲዮ እንደሰራችሁ አልጠራጠርም። ስለዚህ አሁን ደግሞ የግድ ለቪዲዮአችን የሚሆን አንድ አሪፍ ተምኔል መስራት አለብን። ስለዚህ እኔ በስልክ የምጠቀምበት እነዚህን ተምኔሎች የሰራሁበትና እናንተም እንድትጠቀሙበት የምመክራችሁ አሪፍና ነፃ አፕ እንደገመታችሁት ፒክሰል ላብ ነው። ይሄ አፕ የተለያዩ ግራፊክስ ዲዛይኖች፣ ፖስተሮች፣ ሎጎዎች
ተምኔሎች የሚሰሩበት ምርጥ አፕ ነው። በተመሳሳይ ፒክስአርት እና ካንቫን መጠቀም ትችላላችሁ። በአንዳንድ ኢፌክቶች ምናምን ሶስቱም ተምኔል መስራት የምንችልባቸው አፖች ናቸው። ተምኔል ስንሰራ ምናምን አጋጣሚ ባክግራውንድን ማስወገድ ይኖርብናል። ሶስቱም አፖች ሪሙቭ ባክግራውንድ ማድረግ ቢችሉም ነገር ግን ብዙውን ጊዜ ስለሚያበላሹብን እኔ የምመክራችሁ ሪሙቭ ባክግራውንድ አፖችን ማለትም ባክግራውንድ ኢሬሰርን እና ማጂክ ኢሬሰርን ነው። ባክግራውንድ ኢሬሰር ላይ ዳታ መብራት አያስፈልገንም፣ ግን ሰዎች ላይ እንጂ ሌላ ነገሮች ላይ አሪፍ አድርጎ አይደለም የሚቆርጥልን። ማጂክ ኢሬሰርን ደግሞ ሁሉንም ያጠቃልልና ብዙ ስራዎችን የሚያቀልልን አፕ ነው። ሲቀጥል ተምኔል ከሰራን በኋላ የተምኔላችንን ከለር ማስተካከልና ኢሜጃችንን ኢንሃንስ ማድረግ ይጠበቅብናል። ስለዚህ ከለር ለማስተካከል እኔ ላይትሩምን እንድትጠቀሙ እመክራችኋለሁ። ምክንያቱም ነፃና ለአጠቃቀም ምቹና ቀላል የአዶቤ ስሪት የሞባይል አፕ ነው። እና በመቀጠል ኢሜጃችንን ወይም ተምኔላችንን ኢንሃንስ የምናደርግበት አፕ ረሚን ይባላል። ረሚን ኢሜጃችንን ጥራት በእጥፍ የሚጨምርልና እያንዳንዱን ነገር ለየብቻ ኢንሃንስ እና ብለር የሚያደርግልን ሁሉንም በአንድ ላይ ያካተተ ገራሚ አፕ ነው። ስለዚህ እናንተም እንድትሞክሩት እመክራችኋለሁ። አሁን ከሞላ ጎደል ቪዲዮአችንን ሰርተን ጨርሰናል። ነገር ግን አሁንም የሚቀሩን ዋና ነገሮች አሉ። ቪዲዮን ከጫነው በኋላ ቪዲዮን ሙሉ ለሙሉ የምንቆጣጠርበት አፕ የራሱ የዩቲዩብ ድርጅት የሆነው ዩቲዩብ ስቱዲዮ ነው። ዩቲዩብ ስቱዲዮን በዌብሳይት እና በአፕሊኬሽን መጠቀም ትችላላችሁ። ነገር ግን የምመክራችሁ በዌብሳይት እንድትጠቀሙ ነው። ምክንያቱም አብዛኛው በዌብሳይቱ ላይ ያሉ ብዙ ነገሮች በአፑ ላይ ባለመኖራቸው ነው። ሌላው መጠቀም ያለባችሁ ቻናልን በቀላሉ ለማሳደግ የሚጠቅሙት ዌብሳይቶች ቲዩበዲ እና ቪዲአይኪው ይባላሉ። በሁለቱም ዌብሳይቶች ኪወርዶችን በመፈለግና ከቻናላችሁ ጋር ተፎካካሪ የምትሏቸው የዩቲዩብ ቻናሎችን በማስገባት በእነሱ በቪዲአይኪው መፎካከር ትችላላችሁ እና ኮሜንታችሁን ምናምን ማስተዳደርና የተለያዩ በመታየት ላይ ያሉ የቪዲዮ ሀሳቦችን ከነዚህ ዌብሳይቶች ማግኘት ትችላላችሁ። እና ለዛሬ በዚህ ብናበቃ ምን ይመስላችኋል? አይ በቃ እሺ ቅር የሚላችሁ ከሆነና አሁን ዩቲዩብ ለመጀመር ካሰባችሁ ኢትዮጵያ ውስጥ ያልተሰራባቸውንና ያልተበላባቸውን አሪፍ ቪው ያላቸውን የዩቲዩብ ቻናል ሀሳቦችን በዚህ ቪዲዮ ሰርቼላችኋለሁ። ንኩትና ገብታችሁት ይሄ ቪዲዮ ከጠቀማችሁ ደግሞ ላይክ እና ሰብስክራይብ ማድረግ እንዳይረሳ። ይመቻችሁ።